ከኢትዮጵያ ውጭ ከሆንክ ይህን ልብ በል። አንድ ቁጠባን ቀዳሚ አድርግ። ውጭ ሀገር የምትሰራው በጉልበትና በጊዜህ ነው። ጉልበትህ ደግሞ አላቂ ነው። ዛሬ የምታገኛት ሳንቲም ለነገ ማንነት መሰረት አድርጋት እንጂ በሰው ይሉኝታና በፋሽን አታባክናት። ለቤተሰብ አይሆንም ማለትን ተለማመድ። ቤተሰብህን መርዳት ቅድሚያ የሚሰጠው መልካም ተግባር ቢሆንም የራስህን ሕይወት መስመር ሳታዚዝ የሁሉንም ሰው ፍላጎት ልምላ ማለት ያንተንም የእነሱንም ሕይወት ያበላሻል። ገደብ ይኑርህ። ጤና ትልቁ ካፒታልህ ነው። ገንዘብ ፍለጋ ስትሮጥ ጤናህን አትዘንጋ። ያለ ጤና ያጠራቀምከው ሀብት ትርጉም አይኖረውም። በቂ ረፍትና ለራስህ የሚሆን ጊዜ ይኑርህ። ጊዜህን ለራስህ ለእውቀትህ ብቻ ስጥ። የውጭ ሀገር ጊዜ ማለት ገንዘብህ ነው። አላስፈላጊ ወሬዎች፣ ጭፈራዎችና የሶሻል ሚዲያ ሱስ ውስጥ ገብተህ ወርቃማ ሰዓትን አትግደል። የሀገሩን ስርዓትና ቋንቋ ወቅ። በሄድክበት ሀገር ስኬታማ ለመሆን የዛን ሀገር ሕግ፣ ባህልና ቋንቋ በሚገባ ማወቅ አለብህ። እውቀት በጨመርክ ቁጥር የስራ ዕድልና የብርህ መጠንህም እየጨመረ ይሄዳል። ትላንትናህን አትርሳ፣ ለነገህም ተዘጋጅ። ለምን እንደተደሰትክና የት መድረስ እንደምትፈልግም ሁሌ አስብ። ስደት መዳረሻ ሳይሆን መነሻህ መሆኑን እወቅ። አንድ ቀን ወደ አገር ቤት የምትመለስበት እቅድ ዛሬውኑ ነድፈህ ተጓዝ።